እግዚአብሔር ገዢ ሊያደርጋችሁ ሲፈልግ የሚያደርገው ነገር አንድ ነው። እያንዳንዱ ሞተ የምትሉት ኢንቫይሮንመንት ውስጥ ለእናንተ ጥቅም የሆነ ነገር ያስቀምጣል። ለዛ ነው ገዢ መሆን ከፈለጋችሁ ሞተ የምትሉትን ኢንቫይሮንመንት ለራሳችሁ ጥቅም ቀይሩት። ሞተ የምትሉትን ነገር ውስጥ በረከት እንዲታያችሁ ያደርጋል። ሞተ የምትሉትን ነገር ውስጥ የሚበላ ነገር እንዲታያችሁ ያደርጋል። ሞተ የምትሉት ነገር ውስጥ አስቡት። ሳምሶም የጮኝነት ጥያቄውን አቅርቦ ሲመለስ ድንገት ላይ አይደለም አንበሳውን ያገኘው። ይሄን ቢያስ ሲሞት አይቶታል አስቀድሞ። ይሄን አንበሳ ማየት አለብኝ ብሎ ነው የመጣው። ምን ማለት አለብኝ? ይሄን አንበሳ ማየት አለብኝ። ይሄ የሞተውን አንበሳ ማየት ቀረበው። ከዚህ መንገዱን በሙሉ ይላል ምን እየበላ ሄደ? ማር መብላቱ ብቻ አይደለም ለቤተሰቡ ይዞላቸው ሄደ። ሄሎ ለምኖቹ ለቤተሰቦቹ ይዞላቸው ሄደ። ከዚህ ቤተሰቦቹን በሙሉ ምን አሉ? በሉ። ማሩን ከቀፉ አይደለም ያመጣላቸው፣ ማሩን ያመጣላቸው ከሞተ። አስቡት፣ ማሩ ከቀፉ ሁላችን እንደሚገኝ እናውቃለን። ይሄ ሰውዬ ግን ማር ከሞተ አንበሳ የሚገኛል ብሎ ማር የሚፈልግ ሰው ነው። በረከትን የሆነ ስፍራ ብቻ አጠብቁት። ሞተ የምትሏቸው ነገሮች ውስጥ ገንዘቦች አሉ። ሞተ የምትሏቸው ነገሮች ውስጥ በረከቶች አሉ። አሜን አሜን። እናንተውም ባለጠግነት በረከት መስፋት ስታስቡት ይሄ ስራውን ብቀይረው እኮ ብላችሁ የምታስቡት ኖ። እንደ ሳምሶን አይነት አይል ሊኖራችሁ ይገባል። እዚህ ስራ ውስጥማ እኔ ያልገባኝ የሆነ ነገር አለ። የሆነ ባለጠግነት አለ። የሆነ ፍሬያማነት አለ። የሆነ ከዚህ በኋላ አይኖቻችሁ እንዲከፈቱ ጸልያለሁ። ማንም ባላየበት መንገድ አሜን ማየት እንድትጀምሩ ጸልያለሁ። አሜን አሜን። ማየት እንድትጀምሩ ጸልያለሁ። አሜን። ማየት እንድትጀምሩ ጸልያለሁ። አሜን። ማንም ባላየበት መንገድ ማየት እንድትጀምሩ ጸልያለሁ።